እችኛዋን ቀስት በመንካት ለምሳሌ ማውስ ገዝተውን ቢሆን ማውስ ብዛት 5 ከዛ ሞኒተር ብዛት እሱንም 5 ስናደርግ እንደምታዩት በራሱ ጠቅላላ ዋጋ ይሰራልናል። እዚህ ጋር ድምር ሰብቶታሉን ይሰራል። ቫቱን ጨምሮ ጠቅላላ ድምር እንደዚህ ያወጣልናል ማለት ነው። ሰላም ጤና ይስጥልን ውድ የጨርጨር ሚዲያ ቤተሰቦች፣ በዛሬ ቪዲዮአችን ኤክሴል ላይ በቀላሉ ደረሰኝ እንዴት መስራት እንችላለን የሚለውን እናያለን። ወደ ቪዲዮ ከመሄዳችን በፊት ይህን ቪዲዮ ላይክ እያደረጋችሁ ጀምሩ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ እንሄዳለን። በመጀመሪያ ደረጃ እንደዚህ አይነት ሊስት ሊኖራችሁ ይገባል። እዚህ ጋር ተራ ቁጥር እንደዚህ ታስገባላችሁ። እኔ ይህን ተራ ቁጥር ሲኩዌንስ በምትለው ፋንክሽን ከ1 እስከ 10 ኢኳል ቱ ሲኩዌንስ ከዛ ቅንፍ ውስጥ 10 ጽፉና ኢንተር ትሉታላችሁ። ከ1 እስከ 10 በራሱ እንዲሰጣል። ከዛ እናንተ የሚሸጧቸውን አይተሞች እኛ እዚህ ጋር እንደ ምሳሌ የወሰድነው እነኝን አይተሞች ነው። እናንተ የምትሸጧቸውን አይተሞች እንደዚህ ሊስት ታደርጋላችሁ። አይተም ነው የሚለው ለምሳሌ ኮምፒውተር ነክ የሆኑ እቃዎችን እዚህ ጋር ማውስ፣ ኪቦርድ፣ ሞኒተር እያለን ሊስት አድርገን የእያንዳንዱ ዋጋ ደግሞ እዚህ ጋር እንጽፋለን። ፕራይስ የሚለው ስር ማለት ነው። መጨመር ስፈልጉ እዚህ ጋር 11 እያላችሁ ትጨምራላችሁ ማለት ነው። ከዛ እዚህ ጋር እንደዚህ ከጻፋችሁ በኋላ እቺን ፕላስ የምትለው ምልክት በመንካት አዲስ ሺት እንከፍታለን። ሺቱንም ሪኔም ማድረግ እንችላለን። እዚህ ጋር ራይት ክሊክ አድርገን ሪኔም ደረሰኝ ብለን መጻፍ እንችላለን። ከዛም በኋላ እዚህ ጋር እዚህ አካባቢ እንመጣና እዚህ ሆም ታብ ላይ መርጅ እናደርጋለን። ከዛ በካፒታል ሌተር የድርጅታችሁን ስም መጻፍ ትችላላችሁ። ለምሳሌ እዚህ ጋር ጨርጨር P.L.C ጨርጨር ቴክ PLC ብለን እንጻፍ። ከዛ ሺፍት አልትን ተጭነን ኢንተር በማለት ስልክ ቁጥር እንጽፋለን። ከዛም በኋላ እዚህ ጋር ደግሞ አድሬስ አዲስ አበባ ኮማ ኢትዮጵያ ብለን መጻፍ እንችላለን። ከዛን ይሄኛው የተወሰነ ከፍ እናደርገዋለን። እንደዚህ ካደረግን በኋላ ይሄ ሴንተር ላይ ያለው ቴክስቱ የተወሰነ ወደ ዳር እንደዚህ ብናወጣው ከዛ ወደዚህ ትንሽ ጠጋ እናደርጋለን። እንደዚህ ካደረጋችሁ በኋላ ባክግራውንድ ከለር መቀየር ይቻላል። እዚህ ጋር በደንብ እንዲታይ ጽሁፉ ይሄኛውን ባክግራውንድ አድርገን ጽሁፉን ቦልድ እናደርጋለን። ከዛ የጽሁፉን ከለር ደግሞ ዋይት እንደዚህ ብናደርግ በደንብ ይታያል። ከዛን አርማ ካላችሁ አርማን ማስገባት ትችላላችሁ። እዚህ ኢንሰርት ላይ መጣና ፒክቸር ፕሌስ ኦቨር ሴል ካላችሁት ፒክቸሩ ከዚህ ከሴሎቹ በላይ በኩል ይሆናል። ኢን ሴል ካላችሁ ደግሞ በትንሹ እዚች አንዷ ሴል ውስጥ ይቀመጣል። ስለዚህ ኦቨር ሴል ፕሌስ ኦቨር ሴል እንለውና ከዛ ፍሮም ዚስ ዲቫይስ ከኦንላይን ከሆነ ከኔትወርክ ፒክቸር ማምጣት ትችላላችሁ። ከዲቫይሱ ደግሞ ከሆነ ዚስ ዲቫይስ ብላችሁ ክሊክ በማድረግ አርማውን ታመጣላችሁ ማለት ነው። ስለዚህ አርማው ይሄን ይመስላል። ሪሳይዝ እናደርጋለን። ሪሳይዝ ካደረግን በኋላ እዚህ ጋር እናመጣታለን። ከዛን ይሄኛውን ባክግራውንድ ዋይት ባክግራውንድ ከለር አለው እሱን ለማጥፋት እዚህ ፒክቸር ፎርማት ውስጥ ከመጣን በኋላ ከለር የምትላለች ከዛ ሴት ትራንስፓረንት ከለር የምትላለች እሷን አንዴ ክሊክ በማድረግ የትኛዋ ምልክት ስትመጣ እዚህ ጋር መተን አንዴ ክሊክ እናደርጋለን። ባክግራውንድ ከለሩ እንደዚህ ያጠፋል ማለት ነው። ከዛም በኋላ ይሄኛው እንደዚህ መጠቀም እንችላለን። እንደዚህ ካደረግን በኋላ እዚህ ጋር መተን ኦኬ እኛውን የተወሰነ ወደዚህ ጠጋ እናድርግ። እዚህ ጋር የከፋይ ስም መጻፍ እንችላለን። የከፋይ ስም ከዛ ቲን ነምበር ኦር በእንግሊዝኛ ብንጽፈው ይሆናል። እዚህ ጋር ቲን ነምበር ከዛን አድራሻ ከዛ ስልክ ቁጥር መጻፍ እንችላለን። ስልክ ቁጥር እችኛዋ ትንሽ ጠጋ እናድርጋት።
እነዚህ እናስተካክላቸውና እዚህ ጋር ደግሞ የተመዘገበበትን ቀን እናስገባለን። ከዛ ኢንቮይስ ነምበር ከዛ እነኝን እዚህ ጋር እንዲ ሰሌክት ካደረግን በኋላ እዚች መርጅ የምትለው ላይ እንመጣና እቺን ቀስታ እንደ ተጭነን መርጅ አክሮስ እንላለን። ከዛን ቦርደር ላይ እንመጣና እቺን ቀስት በመንካት ቦቶም ቦርደር የምትለውን እቺን ለእያንዳንዱ ቦቶም ቦርደር እንደዚህ እናደርጋለን ማለት ነው። እዚህ ጋር መተን እነኝንም እንዲሰሌክት ካደረግን በኋላ መርጅ አክሮስ ከዛ ለዚች ቦተም ቦርደር እዚህ ጋርም ቦተም ቦርደር እናደርጋለን። ከዛ እንደዚህ ከጨረስን በኋላ እዚህ ጋር መተን ተራ ቁጥር እናስገባለን። ተራ ዶት ቁጥር ወይም ነምበር እንዳለን እዚህ ጋር ደግሞ የተወሰነ ያክል የኛው እቺን ቀስት በመንካት መርጅ አክሮስ እናደርገዋለን። ከዛ የእቃው አይነት ብዛት እዚህ ጋር የአንዱ ዋጋ ከዛ ጠቅላላ ዋጋ ህዝባር እያደረጋችሁ በእንግሊዘኛም ዩኒት ፕራይስ ቶታል ፕራይስ እያላችሁ እዚህ ጋር መጻፍ ይቻላል። እኔ በአማርኛ ነው ማሳያችሁ ማለት ነው። ልክ እዚህ ጋር ተራ ቁጥር ብዬ ነበር እንዳልኩት እንደዛ መጻፍ ይቻላል። እዚህ ጋር እንመጣና ኢኳልስ ኦኬ እዚህ ጋር መተን ተራ ቁጥሩን ኢኳልስ ሲኬንስ ብለን ቺኛዋን ደብል ክሊክ ከዛ 10 ኦር እዚህ ጋር መርጅ ያደረግነውን ያክል እናስገባለን። ለምሳሌ 8 ከዛ ኢንተር ከ1 እስከ 8 እንደዚህ እናስገባና እዚህ ጋር የእቃው አይነት የሚለው ቅድም እዚህ ጋር ጽፈናል። የእቃውን አይነት አይተም ኔም ብለን እዚህ ጋር ጽፈናል። ስለዚህ እነኚህን እያንዳንዱን ከዚህ ጋር እያየን ከመጻፍ ይልቅ እዚህ ጋርችን ሰሌክት እናደርግና እዚህ ዳታ የሚለው ታብ ላይ እንመጣለን። ከዛ እዚህ ጋር እቺኛው ዳታ ቫሊዴሽን ትላለች። እሷን አንዴ ክሊክ እናደርጋለን። እቺን ኤኒ ቫልዩ የምትለውን ወደ ሊስት እንቀይራትና ከዛ ሶርስ የምትላለች ሊስት እናደርጋት ሶርስ የሚለው ይመጣል። እቺን ቀስታ አንዴ እንጫናለን። ከዛ ወደ ሺት ዋን እዚህ ጋር እንመጣና ይሄኛውን ሰሌክት እናደርጋለን እስከ መጨረሻው ኦኬ። ከዛን እዚህ ጋር ሰሌክት ሲያደርግልን ኦኬ እንለዋለን። ከዛ ለምሳሌ እኛ ያለንን እቃ እዚህ ጋር እናውቃለን። አንድ ሰው ለመግዛት ሲመጣ የሚገዛውን እቃ እቺን ቀስት በመንካት መምረጥ ብቻ ነው። ኪቦርድ ከፈለጉ ኪቦርድ፣ ሁለተኛ ላይ ኪቦርድ እና ሌላ ደግሞ ሞኒተር ቢፈልጉ ሞኒተር እያለን እንደዚህ መምረጥ እንችላለን ማለት ነው። ከዛ ብዛቱን እዚህ ጋር እናስገባለን። እዚህ ጋር የአንዱ ዋጋ የሚለው ጋር የእያንዳንዱ ዋጋ መሸምደድ አይጠበቅብንም። ኦልሬዲ ሺት ዋን ላይ መዝግበናል እዚህ ጋር እንደምታዩት። ስለዚህ እዚህ ጋር ይሄን ሊስት ማምጣት ችለናል። ይሄን ልክ ይሄን ሊስት ከዚህ ውስጥ ሰሌክት ስናደርግ እዚህ ጋር የአንዱ ዋጋውን እያንዳንዱ እንዲነግረን ፎርሙላ በመጠቀም በቀላሉ ማወቅ እንችላለን። ስለዚህ ኢኳልስ ብለን ቪሉካፕን እንጠቀማለን እዚህ ጋር። ስለዚህ ቪሉካፕ ሲኛዋ ስትመጣ ደብል ክሊክ ከዛ ሉካፕ ቫልዩ የሚለውን የእቃውን አይነት እዚህ ጋር ነው የሚያይልን። አንድ ክሊክ እናደርግና ኮማ ከዛ ይሄን አይቶ ዋጋውን እንዲነግረን ቴብል አሬ ያስፈልገናል። ስለዚህ ከሺት ዋን ላይ እቺን ብቻ እንመርጣለን። አይተም ኔም እና ፕራይሱ ማለት ነው። ቴብል አሬ እንዲህ ካስገባ በኋላ ኮሎመን ኢንዴክስ ነምበር ፕራይስ የሚለው ኮሎመን ኢንዴክስ ነምበር 2 ነው ከአይተም ኔም ቀጥሎ ማለት ነው። ስለዚህ ኮማ 2 እናደርግና ኮማ ኤግዛክት ማቹ እንዲሰጠን ፎልስ የምትለውን እቺን እንመርጣለን። ደብል ክሊክ ከዛ ቅንፍ እንዘጋና ኢንተር እንለዋለን። እዚህ ጋር ግን ይሄ ዋጋ ዲሊት ባደርገው ባዶ ቢሆን ኖት አቬይለብል ነው የሚለው። ይሄን ኢረር እንዳያመጣብን እዚህ ጋር ኢፍ ኢረር የምትለውን ፋንክሽን እንጠቀማለን። ኢፍ ኢረር የምትለውን እችኛው ደብል ክሊክ እናደርግና እዚህ መጨረሻ ላይ ኮማ
ይሄኛው ቫሊው ኤረር ካመጣ ምንም ዲስፕሌይ እንዳያደርግ እቺን ደብል ኮት ካደረግን በኋላ ቅንፍ እንዘጋና ኢንተር እንለዋለን። አሁን ምንም አልገባም፣ ስለዚህ ምንም አያመጣም ማለት ነው። ኦኬ። ከዛም በኋላ ጠቅላላ ዋጋ እዚህ ጋር እንሰራለን። እሱንም ለመስራት አሁን የእቃውን አይነት ማወቅ ችለናል። ብዛት እኛ እናስገባለን። የእቃውን አይነት ሰሌክት ስናደርግለት ዋጋውን በራሱ ያመጣል። ስለዚህ ጠቅላላ ዋጋ እዚህ ጋር ለመስራት ኢኳል ሳይን ይሄ ብዛት ሲባዛ የአንዱን ዋጋ። አሁንም ቫልዩ ኢረር አለ እዚህ ጋር ምንም ስላላስገባም ማለት ነው። ሶ እዚህ ጋር ኢረር ካለ አሁንም ኢፍ ኢረር የምትለውን እንጠቀማለን። እቺን ይሄኛው ኢረር ካለው ኮማ ደብል ኮት ባዶ ኢረሩን ዲስፕሌይ እንዳያደርግ እናደርግና ኢንተር እንለዋለን። ከዛ እንደዚህ ያመጣል ማለት ነው። ስለዚህ እነኚህ ሁለቱን እንዲሰራልን ወደታች እስከ መጨረሻው እንደዚህ እናደርጋለን። አሁን እነኚህን እንመርጥና ሆም ታብ ላይ መተን ወደ ሴንተር እናደርጋቸዋለን ሁሉንም። ከዛን ደግሞ ቦርደር እንሰጣቸዋለን ማለት ነው። ኦል ቦርደር ካደረግኩ በኋላ እዚህ ጋር ሰብቶታል ይኖረኛል። ኦር ድምር እንደዋለን እኛ እነኚህን መርጅ አክሮስ እናደርግና ዝም ብዬ መርጅ ካልኩት አንድ ላይ ይሄን ትልቅ ቦክስ አንድ ቦክስ ነው የሚያደርገው። መርጅ አክሮስ ማለት አለበት እዚህ ጋር አንድ ክሊክ። ስለዚህ እያንዳንዱን ሮውን ሳይነካ ኮሎምኑን ብቻ መርጅ ያደርጋል። ሶ እዚህ ጋር ድምር ሰብቶታል። ከዛ እዚህ ጋር ቫት ይኖረናል 15 ኦር 16 ሊሆን ይችላል ፐርሰንት። ከዛ እዚህ ጋር ደግሞ ጠቅላላ ድምር ይኖረናል። ጠቅላላ ድምር ይኖረናል ማለት ነው። ሶ እነኚህን ይህን ወደዚህ አላይመንት ትሰራና እነኚህን ኦል ቦርደር እናደርጋለን ኢኳልስ። ከዛም በኋላ ሰብቶታሉን ለማወቅ ኢኳልስ ሰም የሚለውን ፋንክሽን በመጠቀም የእነኚህን ሰም ይሰራል ማለት ነው። ከዛ ቅንፍ ዘግተን ኢንተር። እዚህ ጋር ደግሞ 50% ቫት እንዲሰራ ኢኳልስ ይሄኛው ሲባዛ በ15%። ከዛ ጠቅላላ ድምር እንዲሰራልን ደግሞ ኢኳልስ በፕላስ መጠቀም እንችላለን፣ ሰምን መጠቀም እንችላለን። ስለዚህ የዚህን ሰም ይሰራልናል ማለት ነው። ስለዚህ አሁን ጨርሰናል። እዚህ ጋር እችኛውን መርጅ እናደርግና የገንዘብ ልክ በፊደል የሚጻፍበትን ቦታ ክሬት እናደርጋለን። ስለዚህ እዚህ ጋር የገንዘብ ልክ በፊደል ካልን በኋላ እነኝህን መርጅ እናደርግና ከዛ እዚህ ጋር ቦርደር ላይ ቦተም ቦርደር እናደርጋለን። ከዛ እዚህ ጋር መርጅ አክሮስ እዚህ ጋር እንደዛው መርጅ አክሮስ እናደርጋለን። እዚህ ጋር የገዛው ሰው ፊርማ የገዥ ፊርማ፣ እዚህ ጋር ደግሞ የሻጭ ፊርማ ይኖራል ማለት ነው። ሰው ሁሉንም ወደ ሴንተር እናደርጋቸውና እንደዚህ ቦርደር እንሰጣለን። እዚህ ጋር ቦርደር። ስለዚህ በቀላሉ አሁን ኤክሴል ላይ ደረሰኝ መስራት ይቻላል ማለት ነው። አሁን እንደዚህ ሰርተን ከጨረስን በኋላ ለምሳሌ አንድ ሰው ለመግዛት ሲመጣ የከፋዩን ስም ለምሳሌ ድርጅት ከሆነ የድርጅቱን ስም እዚህ ጋር እንጽፋለን። ለምሳሌ ኤንሪች ፒኤልሲ ብለን ከጻፍን በኋላ ቲን ነምበር ካለው ቲን ነምበሩን እዚህ ጋር እናስገባለን። አድራሻ ቦሌ፣ ከዛ አዲስ አበባ፣ ስልክ ቁጥር 09 ካደረግን በኋላ እንደዚህ አይነት ቁጥር ከሰጠን በኋላ አሁን የሚገዙንን እነሱ የገዙትን እቃ እንመርጣለን ማለት ነው። ስለዚህ ካለን ሊስት ውስጥ እችኛዋን ቀስት በመንካት ለምሳሌ ማውስ ገዝተውን ቢሆን ማውስ ብዛት 5፣ ከዛ ሞኒተር ብዛት እሱንም 5 ስናደርግ እንደምታዩት በራሱ ጠቅላላ ዋጋ ይሰራልናል። እዚህ ጋር ድምር ሰብቶታሉን ይሰራል። ቫቱን ጨምሮ ጠቅላላ ድምር እንደዚህ ያወጣልናል ማለት ነው።
ስለዚህ እንደዚህ ካወጣልን በኋላ እዚህ ጋር የተመዘገበበትን ቀን ሁልጊዜ ደረሰኙን በምንሰራበት ሰዓት ነው ቀኑ የሚመዘገበው። ስለዚህ ኢኳል ሳይንን ተጠቅመን ቱዴይ ብለን እቺን ቱዴይ የምትለውን ፋንክሽን ተጠቅመን የዛሬውን ቀን ዲስፕሌይ እንዲያደርግልን እናደርጋለን ማለት ነው። እችኛዋን ወደ ሴንተር እንሰዳትና እዚህ ጋር ኢንቮይስ ነምበር የሚለው የደረሰኝ ቁጥር እዚህ ጋር እናስገባለን። እዚህ ጋር ጀነራል የምትለውን ወደ ሞር ነምበር ፎርማት ወደ ቴክስት እናደርጋትናችን። ኦኬ ከዛ 00ን መጨመር ከፈለጋችሁ ወደ ቴክስት እንደዚህ ያስገባላችኋል። ከዛ ሴንተር ታደርጉታላችሁ። ኦኬ እዚህ ጋር ምቴን ነምበሩን 00 የዚችኛዋን እዚህ ጋር እናመጣና 000 ስለዚህ እንደዚህ በቴክስት ፎርማት ያስቀምጥልናል። ከዛም በኋላ ጨርሰናል ማለት ነው። ሁለት አይተም ነው ብዛት 5 ዋጋቸው እዚህ ሺት ላይ ስለመዘገብ ነው ቀደም ብለን። ከዛ እሱ ያውቃል። እዚህ ጋር ብዛቱን ብቻ እናስገባለን። ጠቅላላ ድምሩን ይደምራል። እዚህ ጋር እንደዚህ ከደመረልን በኋላ እዚህ ጋር በፊደል እናንተ ጽፋላችሁ። የዚህኛው እንደዛ በፊደል ከጻፋችሁ በኋላ እዚህ ፋይል ላይ መታችሁ ፕሪንት ትሉታላችሁ። ፕሪንት ስትሉት እንደዚህ አይነት ደረሰኝ ኤክሴል ላይ ያወጣላችኋል ማለት ነው። ኦኬ ዙም አድርገን ብናየው ይህን ይመስላል ማለት ነው። በዚህ መንገድ ኤክሴል ላይ ኢንቮይስ መስራት እንችላለን ማለት ነው። ይህ ቪዲዮ ጠቅሟችሁ ከሆነ ላይክ አድርጉልን። እንደዚህ አይነት ጠቃሚ የኤክሴል ቲፖች የምትፈልጉ ሰዎች ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። ቀጣይ ሳምንት አሪፍ በሆነ ቪዲዮ እንገናኛለን። እስከ ሳምንት መልካም ሳምንት። ቻው